ሃሎ ጤና ይስጥልኝ ወደ ዩቲዩብ ቻናሌ እንኳን በሰላም መጣችሁ አዲስ ነኝ ሰብስክራይብ ማድረግ እንዳትረሱ በእኔ ቻናል ላይ እንግዲህ ጀርመንኛን ቀለል ባለ መልኩ በአማርኛ እንማማርበታለን ማለት ነው ለዛሬ ይዤላችሁ የመጣሁት ስለ ፓሲቭ ነው ፓሲቭ ምንድነው እንዴት ቢውልድ ይደረጋል ጥቅሙስ የሚለውን አጠርና ቀለል ባለ መልኩ በምሳሌ አድርገን እናያለን ማለት ነው እዚህ ጋር ሁለት አረፍተ ነገሮች ጽፌያለሁ Sie räumt die Wohnung auf. Die Wohnung wird aufgeräumt. አንድ አይነት መልእክት ነው ያላቸው ነገር ግን ትርጉማቸው ወይም ደግሞ ፎከሳቸው የተለያየ ነው የመጀመሪያው አረፍተ ነገር በአክቲቭ ነው የተጻፈው አክቲቭ አረፍተ ነገር የሚባለው ድርጊቱን የሚያደርገው ሰው ወይም ደግሞ ሳብጀክቱ ትኩረታችን ሲሆን ነው ስለዚህ የዚህ አረፍተ ነገር ትኩረት ማን ነው ማለት ነው ሳብጀክቱ ነው ሁለተኛው አረፍተ ነገር die Wohnung wird aufgeräumt የሚለው ላይ ትኩረታችን ድርጊቱ ላይ ነው ይሄ አረፍተ ነገር ምን ይባላል ማለት ነው ፓሲቭ ይባላል ማለት ነው ፓሲቭ የተባለበት ምክንያት ትኩረታችን ድርጊቱ እንጂ አድራጊው ስላልሆነ ማለት ነው ይሄኛው ፓሲቭ አረፍተ ነገርን በብዛት የምንጠቀመው ድርጊቱን አድራጊውን ሰው ሳናቀው ወይም ደግሞ አድራጊው ሰው አስፈላጊ ሳይሆን ሲቀር ነው ማለት ነው ትኩረታችን ድርጊቱ ላይ ሲሆንና የሚያደርገውን ሰው ማናቀው ወይም ደግሞ ማያስፈልግ ሲሆን ፓሲቭ አረፍተ ነገር እንጠቀማለን ማለት ነው ከአክቲቭ አረፍተ ነገር ፓሲቭ አረፍተ ነገር መመስረት ብዙም የሚከብድ አይደለም አሁን ይሄ አረፍተ ነገር እንደምታዩት ዚ ሳብጀክቱ ነው die Wohnung ደግሞ ኦብጀክቱ ነው በአኩዜቲቭ ያለው የኦብጀክቱ ነው ስለዚህ ፓሲቭ አረፍተ ነገር መመስረት ስንፈልግ ኦብጀክቱን ወይም ደግሞ አኩዜቲቭ ፎርም ያለውን ኦብጀክት ወደ ሳብጀክት አምጥተን werden ከዛ ፓርቲሲፕስ ፋይ አድርገን ፓሲቭን መመስረት እንችላለን ማለት ነው ፓሲቭ ኢዘር ፎርጋንስ ፓሲቭ ሊሆን ይችላል ወይም ደግሞ ሱሽታንስ ፓሲቭ ሊሆን ይችላል የሁለቱ ልዩነት ፎርጋንስ ፓሲቭ ትኩረት የሚያደርገው ወይም ፎከስ የሚያደርገው ፕሮሰሱ ላይ ወይም ደግሞ ድርጊቱ ላይ ሲሆን ሱሽታንስ ፓሲቭ ደግሞ ውጤቱ ላይ ነው እዚህ ጋር ሁለቱም ስለ አድራጊው ኮንሰርን ያደርጋቸው ግን ልዩነታቸው ምንድነው ይሄ ድርጊቱ ላይ ሲሆን ይሄ ደግሞ የድርጊቱ ውጤት ላይ ነው ማለት ነው የሚያተኩረው አመሰራረታቸውም የተለያየ ነው ፎርጋንስ ፓሲቭን ቢውልድ የምናደርገው werden plus participes ፋይ ነው ሱሽታንስ ፓሲቭን ደግሞ sein plus participes ፋይ ነው ማለት ነው ከሁለቱ ፎርሞች በብዛት ጥቅም ላይ የሚውለው ፎርጋንስ ፓሲቭ ነው በብዛት የምታዩት ፎርጋንስ ፓሲቭ ነው ስለዚህ እዚህ ጋር የምናየው ፎርሞቹን የፎርጋንስ ፓሲቭን ይሆናል ማለት ነው ሱሽታንስ ፓሲቭንም በምሳሌ እናየዋለን በኋላ ላይ ፎርጋንስ ፓሲቭም ወይም ደግሞ ሱሽታንስ ፓሲቭም ሁለቱም ወይ ስላሁን ወይ ስላለፈ ነገር ወይ ደግሞ ስለወደፊት ነገር ስናወራ ልንጠቀምባቸው እንችላለን እዚህ ጋር ይዤላችሁ መጣው አራቱ ፎርሞች ብቻ ነው ያሁን ያለፈና የወደፊት ፉቱርስ ፋይ የሚባላል ፕሉስ ኳምፐርፌክት የሚባላል እነሱ ግን እዚህ ጋር ብዙም አስፈላጊነታቸው ስላልታየኝ ነው ይዤ ያልመጣሁት በዛ ላይ ከፍ ላለ ሌቭል ነው የሚያስፈልጉት ላይክ C1 C2 ሌቭል ላይ ሲደርሱ የሚያስፈልጋችሁ ነገር ነው ማለት ነው አሁን ላይ ስላለ ነገር ፎርጋንስ ፓሲቭን ቢውልድ የምናደርገው werden plus past participes ፋይ ነው ማለት ነው ስላለፈ ነገር ደግሞ ሲሆን በጀርመንኛ እንደምታውቁት ወይ ፕሬትሪቶም እንጠቀማለን ወይ ደግሞ ፐርፌክት እንጠቀማለን ፓስት ቴንስን ከተጠቀምን ፎርሙ የሚሆነው wurden plus participes ፋይ ሲሆን በፐርፌክት ደግሞ ከሰራነው sein plus participes ፋይ plus wurden ሁሌም wurden ነው እዚህ ጋር በስተት ተሳሳችሁ geworden እንዳጽፉ ትክክለኛ ፎርሙ geworden ነው ግን ለፓሲቭ የምንጠቀመው wurden ነው ማለት ነው ፉቱራይንስ ላይ ደግሞ werden plus participes ፋይ ይሄ ትክክለኛ ፎርሙ ሲሆን werden ደግሞ ወደፊት የሚደረግ ነገርን ለማሳየት የምንጠቀመው else verb ይሆናል ማለት ነው እዚህ ጋር በምሳሌ እናያለን ቀደም እዛ ጋር ፓሲቭ ምንድነው ብለናል die Wohnung wird aufgeräumt ፕሬዘንሱ ከረንት ሆኖ ያሁኑ
die Wohnung wird aufgeräumt ሲሆን past tense ሲሆን ደግሞ die Wohnung wurde aufgeräumt wurde plus participle 2 perfect ላይ ደግሞ ሲሆን ምንድነው die Wohnung ist aufgeräumt worden እዛ ጋር ያለው ፎርም እንዳረሱ sein የዛይን ደግሞ ሪክቲክ ፎርሙ እዚህ ጋር ምንድነው ማለት ነው ist ነው ከዛ participle 2 aufgeräumt እዚህ ጋር ምን ይመጣል worden ይመጣል ማለት ነው futur 1 ደግሞ die Wohnung wird aufgeräumt werden እዚህ ጋር የቬርደን ትክክለኛ ፎርሙ እዚህ ጋር ሶስተኛው ጋር ነጠላ ሲሆን wird ይሆናል ከዛ እዚህ ጋር ማን ይመጣል participle 2 ይመጣል ከዛ werden ተጨምሮ ይመጣል እነዚህ ናቸው ማለት ነው ፎርሙ ቀደም እንዳልነው ደግሞ ምንድነው forgangs passive የሚያተኩረው ፕሮሰሱ ላይ ነው ድርጊቱ ላይ ነው ሱስታንድ ፓሲቭ ደግሞ ምን ላይ ያተኩራል ማለት ነው ውጤቱ ላይ ማለት ነው ስለዚህ እዚህ ጋር ምሳሌዎች ጽፌያለሁ አክቲቭ ሴንቴንሱን አጻፍኩትም ወይም ደግሞ አክቲቭ አረፍተ ነገሩን አጻፍኩትም እንዴ አክቲቭ አረፍተ ነገሩ ምን ይሆናል ማለት ነው ለምሳሌ ቶማስ bezahlt die Rechnung ቶማስ bezahlt die Rechnung ያኛውን በፎርጋንግ ፓሲቭ ስንጽፈው die Rechnung wird bezahlt እዚህ ጋር ደግሞ በምን እንሰራዋል ማለት በሱስታንድ ፓሲቭ ደግሞ ሲሆን die Rechnung ist bezahlt አሁን ላይ ላለፈ ነገር ሲሆን ወይ past tense ወይ ደግሞ perfect እንጠቀማለን die Rechnung war gestern bezahlt ፕሬዘንቱም የዛይን past tense ማነው war ነው ማለት ነው perfect ላይ ደግሞ die Rechnung ist bezahlt gewesen die Rechnung ist bezahlt gewesen futur 1 ላይ ደግሞ ምን ብለን እንጽፋለን ማለት ነው die Rechnung wird bezahlt sein die Rechnung wird bezahlt sein እዚህ ጋር futur 2 ሊመጣ ይችላል plus ኳን perfect ሊመጣ ይችላል እሱን ፎርም እንዳልኳችሁ ሃይ ሌቭል ላይ ስትሆኑ C1 ወይም ደግሞ C2 ሌቭል ላይ ስትደርሱ ነው የምትማሩት ወይም ደግሞ የሚያስፈልጋችሁ ማለት ነው እዚህ ጋር ሁለቱንም አንድ ላይ አድርገን እናያቸዋለን እዚህ ጋር አክቲቭ አረፍተ ነገሩ der Techniker repariert den Computer ቴክኒሻኑ ኮምፒውተሩን እየጠገነ ነው ኮምፒውተሩ እየተጠገነ ነው ኮምፒውተሩ ተጠግኗል አልቋል እዚህ ጋር አክቲቭ እዚህ ጋር እየተደረገ ነው ፕሮሰሱ ድርጊቱ ላይ ነው ትኩረታችን እዚህ ጋር ደግሞ ውጤቱ ላይ ነው ኮምፒውተሩ ተጠግኖ አልቋል ማለት ነው እንግዲህ ያው በተወሰነ መልኩም ቢሆን ረድቻችኋለሁ ወይም ደግሞ አግዣችኋለሁ በያስባለሁ ጥያቄ ካላችሁ ኮሜንት ላይ ጻፉ